ይህን ቪዲዮ እስኪ አንዴ አይተን እንመለስ። ማን ናቸው? ጃኒ ማን ናቸው? ጃኒ የኔ ቆንጆ ወድሽ ደህና ነሽ? ሰላም እግዚአብሔር ይመስገን ደህና ነኝ። በጣም ነው የምወድሽ። ቴንክ ዩ አመሰግናለሁ። እየተጫወቱ መሰለኝ ነው። አንድ ጌም እንጫወት። እንኳን ልወጣ ነው አሁን። ዴማ ልትወጣ ነው። አንድ ጌም እሺ በቃ ናት ስጨርስ ላክልኝ። እሺ አንዳንድ ሰዎች አሉ በጣም በጥልቅ ድህነት ውስጥ አድገው ኖረው በሆነ አጋጣሚ ጊዜ አንስቷቸው ትልቅ ዝና ላይ ሲደርሱ ወይ የሆነ ሀብት ሲያገኙ ሰው ላይ ብጥስጥስጥስ የሚሉ እና ደግሞ እንደዚህ አይነት ሰዎች ምን አይነት ሰዎች መሰሏችሁ? ይሄ በቤተሰብ ውስጥ ትኩረት ተነፍገው ያደጉ ቶርች ሲደረጉ ሲናቁ ያደጉ ልጆች ወጥተው ለሰው የሚሰጡት ይሄንን ነው። ምክንያቱም ተሰጥቷቸው ያደጉት ይሄ ስለሆነ ማለት ነው። በተቃራኒው ደግሞ ይሄ በጥሩ ኑሮ ውስጥ ያደጉ በእንክብካቤ ፍቅር ተሰጥቷቸው ያደጉ ልጆች አይታችሁ ከሆነ በጣም ነው ሰው የሚወዱት፣ በጣም ነው ሰው የሚያከብሩት። እና ጃኒ ከአንቺ የተረዳሁት በእንደዚህ አይነት ህይወት ውስጥ አልፈሽ መውጣትሽን ነው የተረዳሁት ማለት ነው። እነዚህ ልጆች እኮ ምናልባት ከአንቺ በብዙ ነገር እኮ የተሻሉ ሊሆኑ ይችላሉ። በእውቀት በኑሮም ቢሆን ከአንቺ የተሻሉ እኮ ሊሆኑ ይችላሉ። ሰውን ማንነቱን ሳታቂ በዚህ ልክ መናቅ ጥሩ አይደለም። ከዛ ሲቀጥል ደግሞ ከሰላምታሽ ጀምሮ ጥሩ ሰላምታ እንኳን አልሰጠሻቸውም። እንወድሻለን ሲሉሽ አመሰግናለሁ በቃ የሆነ ሀም ብሎንሽ ምን አለበት በስነስርዓት ብታናገሪያቸው፣ ሰላም ብትያቸው። እንደገና ደግሞ አንድ ጌም እንጫወት እባክሽ ስትልሽ ችግር የለም 5 ደቂቃ ተጫውተሽ ብትወጪ፣ ካልቻልሽ ደግሞ ሌላ ጊዜ እንጫወታለን ብለሽ ቻው ብለሻቸው ብትወጪ፣ ነቅለሽ አስወጣሻቸው። ነቅለሽ ደግሞ ማስወጣትሽ ሳያንስ መሳደብሽ አይደረግም፣ በእውነት አይደረግም። ነውር ወቂ።